የራኒ ጠርሙስ ያስቀምጥና በድንጋይ ቴዲስ ባይ ዘ ወይ ቴዲ በእናትሽ ያው ማርፈሩን ፕሮፌሽናል አድርጉት መቅረት ጀመረ። ጌታን በል መደወል ጀመረ። ያቋርጣል ያርፋል። እኛን እዚህ አስቀምጦ ባይ ዘ ወይ ማለት ነው። ነጭናጫ ያልኳችሁ ልጅ ነው። ሰላም በጣም እኔ ታሳቃላችሁ ብታ ያው ነው እየተነጫነጨ አሁን ያለክስ በጣም ነጭናጫ የነበረው ልጅ ይሄ ነው። ከነበሩ ውሸት ነው። ሚስ ኢንፎርሜሽን ምን ያወራሁት እንትን ነው። መስኪን ተረበ አንተ አይ ያውለት ብስኩት ይታል ብስኩት ሶስት እሽግ ብስኩት ሙሉ ካርታ ገና ሲሆን ብስኩት ከዛ እሷ የራሷን ትጨርስና የኔ 6 ብር አይደል ያለው ሶስቱን ካላስቀመጥከ ብላ በቃ ነፍሴ አሸንፍ ነበር ቁርስ ሰዓት እኮ ነው ደግሞ ምን በለው ማለት ነው። ከዛ አስበው ምሳ ሰዓት አልፎ ወደ ቤት እስክንሄድ አስቀምጠዳታ ሲጀመር እስከ 6 ሰዓት እኮ ነው እና ቁርስ አልፎ ከዛ ወደ ቤት እስክንሄድ 3 ብር ተቀምጦላታል። እሷ ምን አይነት አንቺ በጣም ባለጌ ነሽ ግን በጣም ሰው መጋበዝ አለብኝ ሲጀመር በሌሊት የሚመጣው ልጅ እርሊ ተነሱ ከኔንም እናቴንም እሱ ነው የሚከሰከሰው። የወረቀን አንድ ላይ እንሂድ ነበረ ለሁለት ነው ትምህርት ቤት ነው እና ይኸውልህ ሰርቪሱ 3 ዙር ነው ያለው። እኔ በመጀመሪያ ለመሄድ ሌሊት እነሳለሁ ሂጂ እቀሰቅሳቸዋለሁ። ይኸው ጥያቸው እኮ የእውነት ሹፌሩ ራሱ የት የሚነሳ አይመስለኝም። መኪናውን የነበርኩኝ አሞቅለት ነበር ማርያም ቤቱ ድረስ ሄደን ከቤቱ እኔ እሱ ረዳቱና ሹፌሩ ይሄ ባህሪ አድጎበት ነበር። 9ኛ ክፍል አብረን ቲፒ5 ስንማር ሌሊት 12 ሰዓት ዘመኛ ክርስቶስን ጥበቃኛ ስንመጣ ነው በር የሚከፍተው። እዛው ነው ጥበቃው። እኔንም ቤት ይመጣል፣ የራሱን በልቶ ይመጣል። ማዘር ሲሰራ ሁለታችን ምንሰራው ደግሞ ሰርቪስ ውስጥ ወተት ይገዛል። የማም ወተት አለ የላስቲኩን እሱን እየጠጣ እየሄደ አብረስ ጓደኛለን። ማርያም ምን እንዳልኩ ቁርስ አንድ ቀን ዘለልኩና ምን አደረኩ ወተትና ብስኩት እየበላሁ እየጠጣሁ ያው መታጠፊያው ጋር እዛ ጋር ገጭ ይላል። እኔ እንደዚህ መያዝ ከዛ ወተቱ ፈሰሰ። ሁለተኛ ሰርቪስ ላይ ላይክ ነው ያለኝ እንዳለ ወተት እንደ ረዳቱ ነው የለፈው ነገር ተደብቄ ነበር የሚሄደው በነጋታው እነዚህ ከልላዊ ነው እና ጃኬት እኔ ግን ከሁሉም የማይረሳኝ በቃ ልጅ እያለን ምናምን የምንጫወተው ጨዋታዎች ነበር። ቶቲ በቃ አትውጣ ከቤት በታሪክ አይወጣም። በቃ ታይም ክሪሾ ነበረኝ ከ12 ሰዓት በፊት በድንጋይ ሙሉ ግቢያችንን ሲሯሯጡ ከቤተሰብ ጋር ዛሬ የሚወረወረው ድንጋይ ምናምን ብያጠራቅሜ ስሰጥሽ ትዝ ይልሻል? የትሜት ሆኑ እኮ ነው የሚመጣው። እሷ ታሪክ ግን ሰፋ ተብላ እንድትወራ ፈልጋለሁ። እንዴት አፍር እንዳደረገ እኔ ራሴ ገባኝም። ልክ ስትመጣ በቃ እንደዚህ እዚህ እኮ አልችልም በቃ ስጫወት ምናምን አልመጣም። ስትመጣ በቃ ወደ ከተማ ቃሊቲ ይመጣል መሳት ይጀምራል። ደግሞ መጣች ልክ በቃ እየመጣች ብታጠራቅሚ እኔ በቃ ባለ ሀብት ስለአንቺ በደንብ ማውራት አለብን። የእኛ ፋይሎቱማ አንቺ አይቀርም። እንደ ባለቤት አክት የሚያደርጉ አሉ። አላጫውትም ምናምን የሚል ፍጹም ተቃራኒ ይመጣል ይሰጣል። ኦነርሺፕ ትወስደዋለች። ግን እንደ ቡሊ ብታረገው በጣም ትቦጨር ነበር። መቼም ማለሰው እንትን እኮ ጸብ ብቻ እኮ አይደለም ልፍ የቀለው ነገሯ ሁሉ እንዲህ ነው። ቁጭ ተረላ እስቲ ግን አውስተፍሽ አሁንማ ምንም አያደርግም። ሌላ ሜትድ መጠቀም ይችላለን በጥርሴ። እኔ ግን እዚህ ጋር እንዲነሳ የምፈልገው ጭው ያለ ቶቲ ከቢሮ በር ላይ አይጠፋም ይባል ነገር ነበር። ከቢሮ በር አይጠፋም የሚባል ጭው እሱ ማለት ነው። ብቻ አንድ ፍሎር ላይ ነበር የምንማረው ከእሱ ጋር እና
ኤቭሪዴ አሁን በቃ ዳስተር አምጡ ተብላችሁ ወይ የሆነ ነገር ብላችሁ ትወጣላችሁ። ቢሮ በር ላይ ነው እየተቀጣ። እዚህ ደግሞ ሆዱ ጮኸ ምናምን ተብሎ ተባሯል። ከግራ ተባረሰ። ኤልስ ምን እንዳለ ያሬድን ታውቂያለሽ? ያሬድ ስንት ያክል የገባው ልጅ ከኋላ ተቀምጧል። ሁላችንም ከኋላ ተቀምጠናል። ከዛ የሆነ ድምፅ ነው ያወጣው ብሎ ሲደርስ ታስተና ወደ ልጁ ራሱ እንደዛው ድምፅ ወጣ። ከዛ በጣም በፍቅር የጠመደኝ ባዮሎጂ አስተማሪ ነበር እግዚአብሔር። ከዛ ማን ይጮሃል? ከዛ በኋላ ጸጋ የምትባል ልጅ አለች። ጸጋ ስኩል ባዲ ነው የቶቲ ወር ነው አርጅ። እሷ እኮ ስቅልድ ነው አምሮ ጣና ነኝ እኔ እግዚአብሔርን ደግሞ ፊት ለፊት ኋላም አይደለም የተቀመጥኩበት ይኸው እኔ እኮ ደግሞ ያን ቀን እግዚአብሔርን በቃ እኔ ከአንተ አላስረዳውም ወዲ አይደለም ብለህ እኔ ምናምን ዝሳቂ መጣ እዚህ ነገር ማሪው ሲሰሙ ወዲ ምን አንተ ተመዘንቶት ጀለስ እንትን ነበርሽ ሚኒ ሚዲያ ተቆጣጣር ነበር ዲጃችን ነበርሽ በቃ ዳስ ዲጃችን ነው ምሳሳት ሰው እንዴት የዜግነት ክብር ላይ የ50 ሴንት ዘፈን ይከፍታል እግዚአብሔርን ላይክ ተስፋዬ መጥቶ ተስፋዬ የሚባል ሰው እያለ ማለት ነው እሺ 3 2 1 ሲባል ጀለስ ጎሻሪ እሺ በል የሚለውን ይከፍታል ማለት ነው። ኪክነለን አራብ ደግሞ ሆነ ብሎ እኮ ነው። ከዛ ምንድን ነው ይላል አራብ እንትን አስቸግሮ ነው ሞዛ አስቸግሮ የሆነች ልጅ ልደት ነበር እዚህ ላይ ጋር ልደት ነበር የሚከፈለው መስዋዕትነት ልደት አስታውሺ ነው ልደቷ ነበረ። ከዛ በተማሪ ዱላ ይዞ የሚያባረሱ አልነበር ከምሳ ስወጣት እዚህ ይለኛል ምናምን ይባላል። ምንድነው ስል ይሄ እየሮጠ ነው ግቢው ከጀርባ ዳይሬክተር ጎማ ይዟል። አይደለም ደስ ይላችኋል የሆነ እኔ እግዚአብሔር በስንት ሰዓት ቁርስ ስላሉ ነው እኔና አንተን መጥቶ ደስ ይለኛል ያሉ እሺ ምን ላድርግ አምነከለ አንድ ሰፈር ስለምንወጣ ማለት ነው በቃ አንድ ላይ እንድንመላለስ ምናምን ብዬ ፈረቃ እንለያየ ነበርና ዳይሬክተሩን ከሱ ጋር ነው የሚሄደው ምናምን ብዬ አናግሬ አንድ አስደረኩኝ። እንለያየ ነበር ፈረቃ። ዛሬ ተምሬ ነገ እሱ ፈረቃ ነው ከሱ ጋር ለመሆን መጣው ማለት ነው። እንደነገ ሄድኩኝ። ከዛ የዛን ቀን እሱ አጥፍቶ በቃ ከክላስ ልጆች መለየት አለበት ፈረቃ ይቀየር ተብሎ 3ኛ ቀን ፈረቃ ተቀየረ። 3 ቀን በኔ ከ3 ቀን አስተማሩ 3ኛ ቀን አለ ትምህርት በዛን ጊዜ ከትምህርት ጋር እንደዋደዱ ትምህርት የማይወደው ነገር እስካሁን ከትምህርት በላይ የሚያስጨንቀው እኔ በስነ ስርዓት የማስታውሰው ውሃ ቃለች ምሳቃው ክላስ ይወስዱብኝ ነበር በሶስተኛ ክፍለ ጊዜ አቋርጠው እኛ ክላስ ይመጣና ምሳቃውን አደራ ሰጥቶን ይወጣል። አንኳክቶ እኮ ነው አስተማሪ እያስተማረ ያቀናል ምናምን ልውጡ ብሎ ያስወጣንና በቃ ትልቅ ነገር መስሎኛል። እቺን አደራ ይለኛል ምሳቃ ግን ለማስቀጣት ነው እኔ ነበርኩኝ እኮ ማስቀጣት ምናምን ይመጣ ነበር። ከዛ ትንሽ በረንዳ ላይ ያስፈልጋል 30 ደቂቃ ነው ፍሬሽ ነው ገረጅ ላይ ማስታወሻ አለ። እኔ ጋር ብዙ የልጅነታችን ፎቶ መረጃ ሰብሳቢ እስቲ እንዴ አሁን ለምሳሌ እቺ መሬ ፎቶ ነበር እስቲ አሬ ምን አይነት ፋይል ነው የሚያወጣው? ኧረ እባክህ አይ ቲንክ ይሄኛው ነው እኮ እኔ ጋርም ያለው ይሄ ፎቶ ነው ያለው። ሌላም አለ ይዘች ቴዲ ያጋጁታ ፎቶም ላይ ቀርቶ ነበረ ጠብቀን ያስነሳ ባይ ዘ ወይ ማለት ነው። ይሄኛው ልጅ ማለት ይሄኛው ልጅ ደምስኪ ቢታያችሁ ክብልሽ ነው ይሄ ልጅ ነው። ከዛ ነው ሰማያዊ ጃካል ዘናጩ ደግሞ ከላይ ይሄኛው ልጅ ደግሞ ይሄ ነው እንደምታዩት ቆንጆ ልጅ አይደል? ማነው ቆንጆ? እንገናኛለን። ቻው በሉ አንድ ላይ አዎ እሰይ ፋሚሊያ በሞቃ ቀጣይ እሺ አጓሪፍ ቪዲዮ አሪፍ የሚሆን ይመስለኛል። ይችላል እንደዚህ ከካፌ አልገናኝም ከእናንተ ጋር ቁጭ እያልኩ የሞራ ፍላጎት የለኝም። ወደ እንደዛ ነገር እያደረገ መሆን አለበት። ስለዚህ አይቀርም ኧረ እንገናኛለን፣ በደንብ እንዝናናለን። ለምን እንትን አንገናኝም? ባይዞ ቦሊንግ ብንጮህ ደስ ይለኛል። ግን እኔ ልንገርሽ ያደኩበት ስለሆነ ያደገበት በደንብ
አይ የሄራኒ ጠርሙስ ያስቀምጥና በድንጋይ እሱንስ ማን ቢሆን እሱንስ ማን ያሳያችሁ? ከኋላ ነው እሱ አይደል? እሱንስ ማን አሳያችሁ? ነው አይደል? አበጣጫው ሪፈረንሱ እጂ ነው ሉሲናል እኮ እሺ። ግን ያሸነፈ የሆነ ነገር ይቀጣል። ቴዲን ይዘን እንቀርባለን። ካረፈደ ደህና ይተገብታ